بسم الله سبحانه وتعالى تكبر القرآن واستلاي أم يحسدون الناس على ما آتاهم الله من فضله الآن بتمساسي بلان بوتا ومن شر حاسد إذا حسد نزيه يا الله سبحانه وتعالى قالاتوج مكأنينة بتملكته يميكلكلو يهونو أنقصوش ناتشو الله سبحانه وتعالى قرآن لاي أم يحسدون الناس على ما آتاهم الله من فضله الله كتتأتشو چروتا ጸጋ ሰዎችን የሚመቃኙት ለምንድን ነው ይላል ይልቁንም አላህ Subhanahu Wa Ta'ala ለሰዎች በሰጣቸው ጸጋ ይመቃኛሉን ይላል እንደዚሁም ከምቀኞች ሸር ወይም ተንኮል እንድንጠበቅም አላህ Subhanahu Wa Ta'ala ያዛል ومن شر حاسد إذا حسد كمكأنيا تنكول بتمكأنيا جزء بالله تبك الله بريلال حسد مكأنينة تلك هنا وانجل سوتشن ودار تفلقة نقر يمياس قبا قداينو مكأنينة مالت من دنو حسد مالت الله سبحانه وتعالى لسووش يسطاچون ጸጋ يسطاچون نعمة يسطاچون ዕውቀት ለምን ሰጣቸው ብሎ ከነሱ እንዲወገድ መመኘት ማለት ነው በጣም ክፉ የሆነ ተግባር ነው ምቀኝነት ማለት ሰውየው ስላልደረሰበት ለምን አገኘ ብሎ ሌላ ሰው ይመቃኛል ያ ጸጋ እሱ ዘንድ እንዲወገድ ሰዎችን አዛ ማድረግ ነው ይህ ሐሰድ ማለት ከዚህ ግን በተቃራኒ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው لا حسد إلا في اثنتين ብለዋል በሁለት ነገሮች እንጂ መመቀኘት ወይም መመኘት የለም ወይም ደግሞ እንደሱናነት አይቆጠርም ብለዋል የሚወደዱ መመኘት የሚባለው በሁለት ነገር ነው አንደኛው አላህ Subhanahu Wa Ta'ala ንብረትን ሰጥቶት በዛ ንብረቱ አላህ በሚፈልገው ሁኔታ የሚያወጣ ማለት ነው ሁለተኛው ደግሞ አላህ ጥበብን ዕውቀትን ሰጥቶት ያን ዕውቀቱን በተግባር የሚያሳይ የሚተገብር እንደዚሁም ደግሞ ሌሎችን የሚያስተምር በእነዚህ ብንመኝ ያ ማለት እነዚህ አካላቶች እኛም አላህ Subhanahu Wa Ta'ala እንዲያደርሰን መመኘት ይፈቀዳል ማለት ነው አያችሁ አይደል ሐሰድ ምቀኝት ቢባለው የሌላ ሰዎች ጸጋ እንዲወገድ ወይም ለምን ተሰጣቸው ብሎ መመቀኝ ሲሆን መመኘት ደግሞ ማለት ምን አለበት እንደዚህ ሰው አድርጎኝ ከዛም እኔ እንደሱ ባደርግ ብሎ መመኘት ነው የሱን ጸጋ እንዲወገድ መመኘት አይደለም ግልጽ ነው አይደል ስለዚህ ከምንም በላይ ከሐሰድ ከመቀኝነት ልንርቅ ይገባል አላህ Subhanahu Wa Ta'ala ይጠብቃል